አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ሀባይ? ሁላችሁንም ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ። ዛሬ አብረን የምንሰራው ፓስታ በግሽጣ አብረን እንሰራለን። ሽንኩርታችንን እዚህ እያቁላላን ነው። ቅድሚያ ዘይቱን አድርጌ ዘይቱ ጋር ሲል ሽንኩርቱን በደቃቁ የተከተፈውን ሽንኩርት ጨምሬያለሁኝ። ከዛ እጠብሳለሁኝ ሽንኩርቴን ትንሽ ከጠበስኩ በኋላ ነጭ ሽንኩርቴን እጨምራለሁ። ከዛ ትንሽ ሽታ እስከሚያወጣ አሁን እንጠብሰዋለን። ከዛ ካሮቴን በደቃቁ የተፈቀፈቀ ካሮት እዛለኝ እሱን እጨምራለሁ። እሱን አብሬ እጠብሰዋለሁ ማለት ነው። ከዛ ሳልሳና ቲማቲሜን ጨምሬ በደቃቁ የተከተፈ ቲማቲም አለኝ። ሳልሳና በደቃቁ የተከተፈውን ቲማቲም ጨምሬ እጠብሰዋለሁ ማለት ነው። ከዛ ሀባይቦች ትንሽ ከጠበስን በኋላ ቲማቲምና እንትኑን ፍልፍል ሮሚያችንን በደቃቁ የተከተፈ ፍልፍል ሮሚ ያለኝ እሱን ጨምርና አሁንም መልሼ እጠብሰዋለሁ ማለት ነው። ይሄው ሀባይቦች ስልሳችን በዚህ መልኩ እየደረሰ ነው። ትንሽ እንትን እጨምርበታለሁ። አንድ ሀባ ማጅና ትንሽ ጨው አላበዛም። ለምን ቱናው ጨዋማ ስለሆነ ብዙም አይፈልግም። ከዛ እዚህ ትንሽ ቅመም ብዙም አላበዛም። ቅመምን ትንሽ ከሙን፣ ትንሽ ቁንዶ በርበሬ እና ትንሽ በኋራት መሸከለ ማለት ነው። ትንሽ ይበቃዋል። ከዛ ሀባይቦቼ ቱናችንን እንጨምራለን። እኔ 2 ቱና ነው የተጠቀምኩት። እንደዚህ ቱናችንን ጨምረን አቀላቅለን ትንሽ እናበስለዋለን ቱናው ጋር። ይሄው ሀባይቦቼ በዚህ መልኩ ግሽታችንን ጨምረናል። 2 ግሽታ ነው የተጠቀምኩት። ከዛ ስልሱ ጋር በደንብ እናዋህደውና ትንሽ እንዲበስል እናደርገዋለን አብረን ማለት ነው። ይሄው ሀባይቦቼ የግሽታ ስልሳችን እየደረሰ ነው። እንደውም በቃ ይበቃዋል፣ በቂው እኛ ከበሰለ። እዚህ ጋር ደግሞ ፓስታችንን ቀደን እያበሰልን ነው። ፓስታችን ሲደርስ አውጥተን አጠንፍፈን እዚህ ጋር ማቀላቀል ማለት ነው። ይሄው ሀባይቦቼ ፓስታችንን አጠንፍፈን ስልሱ ጋር ጨምረን በደንብ አድርገን እናቀላቅለዋለን። በደንብ አድርገን እናቀላቅላለን ማለት ነው። ይሄው ሀባይቦቼ በዚህ መልኩ አቀላቅለን ጨርሰናል። ወላሂ ጀርቡት፣ ትወዱታላችሁ። በጣም አሪፍና ቀላል ምግብ ነው። ልጆችም እንደዚህ ምን ለቤተሰብ ይወዱታልና ማለት ነው። እና ሞክሩት፣ ትወዱታላችሁ። ላይክ እና ሰብስክራይብ እያደረጋችሁ ሀባይቦቼ አበረታቱኝ። ሀገራችን ሰላም አላህ ያርግልን። እኛንም ለሀገራችን በሰላም አላህ ያብቃን። ደህና ሁኑልኝ በያላችሁበት።